ከዛ ነው መነሳት ያለብን። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሌጅን ለይተን ነው የምናየው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም የዛሬ ወር አንድ በሽተኛ ይሞታል ቢል እንደተባለው በወሩ ቢሞት አንተ ገደልከው አይባልም። እንደውም የሐኪም ዕውቀት በጣም ይደነቃል አይደል? በቃ በተናገረው ቀን እኮ ሞተ ያሰኛል። ስለዚህ አስቀድሞ በማወቅና በመወሰን መሃል ልዩነት አለ። እኔ አሁን አንድ ትልቅ ፎቅ ላይ ሆኜ ወደ ታች እያየው የትራፊክ ፍሎውን ባይ ሁለት መኪኖች ሊጋጩ ነው እያልኩ ቢጋጩ ያንተ ጥፋት አይሆንም አንተን ያጋጨው ብለህ ነበር። በርግጥ አሟረትክ ይባላል፣ የኛ ባህል ትንሽ አስቸጋሪ ነው። ግን ከታች ስላየህ ነው አይባልም። ያለሁበት ከፍ ያለ ቦታ የመኪኖቹን ቀጣይ እንትን ለማየት እድል ሰጠኝ። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጪ ነው። እግዚአብሔር እኛ ታይም የምንለው ላይን ውስጥ ውጪ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። ስለዚህ የሱ የሚሆነውን የማየት የማወቅም ጉዳይ ከመወሰን ጋር ልክ አሁን እኔ ያየሁት ፊልም ለምሳሌ የሆነ ፊልም እየታየ ቀድሜ ያየሁት ነው ልበልሽ፣ አንቺ አላየሽው ይሄ ፊልም እንደዚህ ነው የሚሆነው ስል ቢሆን አንተ ስላልክ ነው የሚሆነው አይባልም። ቀድሞ የማየቴ ነገር ነውና ማወቅንና መወሰንን ለይተን ነው አንደኛው። ከዛው